ሰላም ውድ የደብሊው ቤተሰቦቼ እንዴት አላችሁ? ክብር ለፈጣሪ እኔ አለሁ። ተፈጥሮ መቼስ ድንቅ አይደለች? የተፈጥሮን 0.1% እንኳን እናውቃለን ቢባል ያለማጋነን ነገሩ ውሸት ነው የሚሆነው። እንዴት ቢሉ ሰዎች ስለ ጥልቁ ዓለም ጋላክሲ፣ ስለ ህዋ፣ ስለ ጠፈር እንዲሁም ሰው ሰራሽና ስለ ሁሉም ተፈጥሯዊ ስለሆኑ ነገሮች ሊደነቅ ሊጠበብ ይችላል። የሚያውቀው ግን የተገለጸልን ጥቂት ነገር ብቻ ነው። የተገለጸልንም እንኳን አውቀነው ለብዙዎቻችን ለምንና እንዴት ለሚለው ጥያቄ መልስ አጥተን ዝም ያልን ቀላልም አይደለንም። ተፈጥሮ ውስጥ መመሰጥ ጥበብን ይሰጣል፣ ህይወትን ያድሳል፣ እንዲሁም ነገሮችን በጥልቅ ለማየትና የፈጣሪን ድንቅ ስራ ለመቃኘት ይጠቅማል። ውድ ቤተሰቦቼ ዛሬ ደግሞ ወደ አንድ እጅግ ወደሚያምርና ወደሚደንቅ ቦታ ልወስዳችሁ። በዚህም ድንቅ የፈጣሪን ስራና ሰጥቶ የመቀበልን መርህ ከዚሁ እናገኝበታል። ቦታው በሰሜናዊና ደቡባዊ የፕላኔታችን ዋልታ አካባቢ ያሉ ሀገሮችን ይመለከታል። የሶላር ሲስተም አካል የሆነችው ፀሐይ ወደ መሬት ብርሃኗን ትዘረጋለች። ምድርም በምላሹ ፀሐይን ብርሃን በመውሰድ የለበሰችውን የውሃትነት ወደ ህዋ ትለግሳለች። ነገሩ መስጠት መቀበል ይሄ ነው። ለካ ስትመቀበል የተፈጥሮን ባህሪ ነው። እንደምናውቀው ምድራችን 70% በውሃ የተሸፈነ ነው። ይሁን እንጂ በምድራችን ሰሜናዊ እንዲሁም ደቡባዊ ክፍል ያሉ የተረጋጋ ውሃ ለፀሐይ ብርሃን የሚሰጠውን ምላሽ ስናይ ግን በእጅጉ ከፀሐይ የሚመጣው ብርሃን ጨረር በቀጥታ ባህር ላይ ያርፋል። ፀሐይ የሚመጣው የብርሃን ጨረርም ከከባቢ አየር እንደ ናይትሮጅን እና ኦክሲጅን የመሳሰሉ ጋዞች ጋር ሲቀላቀል የሚፈጥረው የቀለማት ጨዋታ ድብልቅ ልብን ይገዛል። ገራሚነቱ እንዴት ነው ማለታችሁ አይቀርም። ልክ የውሃ ፋውንቴን እያልን በቀለማት እያስዋብን ከወደ ቻይና፣ ከወደ ዱባይ እንዲሁም ከተለያዩ የሀገራችን ክፍል እንዲሁ በእኛም ሀገር የምናየው በዚሁ የተፈጥሮ የተኮረጀ ነው። ታዲያ በጣም የሚያስደንቀው ቀለም ማሳየቱ ሳይሆን የሚያሳየው ቀለም ብዙ ኮምቢኔሽን መሆኑ ነው። አረንጓዴ፣ ወይነ ጠጅ፣ ቀይ ቢሉ ሰማያዊ፣ ሲያሻው ደግሞ ብርቱካናማ ቀለማትን እንዲሁም የሁሉም የቀለማትን አይነት ቀላቅሎ በተለያየ ሰዓት ልዩነት ከሰማይ እስከ ምድር ተዘርግቶ ሲያዩት ልዩ ስሜትን ይፈጥራል። በቦታው ላይ ምን አለ ኑሮ ቢሞችና በዛው መኖሪያችንን ዘርግተን ብንኖር ያስመኛል። ይህ የፀሐይና የምድር ጨዋታ የሰሜኑ አላስካ፣ ካናዳ፣ አይስላንድ፣ ኖርዌይ እና ፊንላንድ እና ደግሞ በደቡብ ነፍቅ ደግሞ አንታርክቲካ፣ አውስትራሊያ፣ ኒውዚላንድ፣ አርጀንቲናን ይጨምራል። ከጠዋት እስከ ማታ በተለያዩ የቀለማት ውህደት ሲታይ ልብን ይገዛል በቦታው ለመኖር። ነገር ግን የአየር ሁኔታው ብዙ ምቹ አይደለም እንጂ ብዙዎች በቦታው መኖርን ይመርጣሉ። ተፈጥሮ እንዲህ ነች፣ ሰጥቶ መቀበል እንዲህ ነው።